ሰይጣን ስለ ንስሐ ማሰብ እስካልጀመርክ ድረስ አጠገብ ድርሽ አይልም ባይዙ አሁን ገዳም የሚዞሩ ሰዎች አጣቀ ቀኑ ሙሉ ጸሎት የሚያደርጉ 20 ምናምን አመት ጸበል የቆዩ ምናምን ሰዎች ቅዳሴ ያስቀድሱ አያውቁም ንስሐ ምን እንደሆነ አያውቁም ስጋው ምን እንደሆነ አያውቁም ለምን ይነካል ውስጥ ይጎ ታቃል አንተ መመገብ አለብህ ያን በምድር የምትመገበው የሆነ ጥሩ ነገር እያረኩ ነው ብለህ እንድታው አብዛኛው ሰው አሁን ጠዋት አይኑን የሻሸ 2 ሰዓት ላይ እሑድ ጠዋት ቤተክርስቲያን የሚሄደው ሳምንቱን ሙሉ የሆነ እንትን ኃይል ለማግኘት ነው ይዘው ከእግዚአብሔር ጋር ምን እንደሆነ ይሄንንም እንዳላጎደለ ከዛ ሐስል ታረጋለህ እስከ ቅዳሜ ምናምን ጠዋት ሄደ ቤተክርስቲያን ደርሰህ ስትመጣ ወይ ከስራ በኋላ ተሳልመ ስላለፍክ እውነተኛውን ህይወት እየኖርክ እንደሆነ እንዲሰማ ያደርጋል ሰው ራሱን ማወቅ ካልጀመረ ወይም ደግሞ ምን ያህል እንዳመመው ካላወቀ ሐኪም ቤት እንደማይሄደው ሁሉ ከእግዚአብሔር መራቀ እና ደግሞ ይሄ ኖርማል ብለ የጠራው ህይወት እንዴት እንዳጎሳቆለ ሪላይዝ ካላረከው እንዴት ተቀርቧል እና ያቺን በምድር ነው የሚሰጥ አሁን ለምሳሌ እንዲ ድረግ አዲክሽን ላይ ምናምን ያሉ ሰዎች በምድር መታዩ ትንሽ ጉልበት ስለሚሰጣቸው ትንሽ እና አታስተውለው ምን እያረገህ እንደሆነ ስትተው ነው የምታውቀው አይደል ልክ ያንን ለአንድ ቀን ሲተውት ምን እንደሚያረጋቸው ሳይሆን ደንግጠው ይመለሳሉ ወደዛ እና ሱስ ነው በቃ የሆነ ጧጧት መዝሙር ለምሳሌ አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል ለምን እንደሆነ ግራ ነው ያገባኝ የጥፋተኝነት ስሜት እንዳይሰማው እኮ ኦኬ ቤተክርስቲያን ሂደት ሳልመ መምጣት ወይ ጸሎት ማድረግ ምናምን እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው እና ያ ስሜታዊነቱን ከፍ ያደርጋል የሆነ ጊዜ ደግሞ እንባ ይሰጣል እንድትሰበር ያደርጋል ወጥቷል በቀላል ነው ለሰይጣን ይሄ እውነተኛው ለውጥ ግን ምንድነው ነው እግዚአብሔርን መያዝ ምንድነው እውነተኛው መንፈሳዊነት ምንድነው ተጽፏል በጣም ብዙ መጻሕፍት አሉ እኛ ቤተክርስቲያን ውስጥ ከዲግ እናርግ እስኪ ሆነ ወጥቷል ጸሎት አሁንኛ ምናቀው የሆነ ኤክስተርናል የሆነ ነገር ውስጡ በጣም ብዙ ነገር አለ ከልብ መጸለይ ምናምን በጣም ብዙ ዲቴይሎች አሉት ጸሎት ጾም በጣም ብዙ አይነት ጾም አለ እግዚአብሔር የማይቀበለው ጾም አለ እግዚአብሔር የማይቀበለው ጸሎት አለ እግዚአብሔር የማይቀበለው ማስቀደስ አለ እግዚአብሔር የማይቀበለው እንባ አለ በምድር የምትለየው አሁን እያደረኩ ያለው ነገር እግዚአብሔር እየተቀበለና እንዳልሆነ በምድር የምትለየው ሶ you have to be conscious በጣም conscious ለመሆን ዕውቀት ያስፈልጋል ምትለካበት ነገር ያስፈልጋል አንድና ሐሳብ አንድን ነገር የሆነ ስራ ኦፈር ሲመጣል ይሄንን ነገር ያንተ መለኪያው ምንድነው ያብዛኛው ሰው ደሞዝ ነው አይደል እውነተኛ መንፈሳዊ ሰው ግን እግዚአብሔር ወዷል አይወደውም እግዚአብሔር የሚወደው ምንድነው ካልገኝ ሰው ነው ቀድም እንዳልኩ ስለዚህ እነዚህ ሶስቱ ነገሮች ይመጣሉ እግዚአብሔር ሰውና አንተ ስለዚህ ብዙ ቦታ ተናግረው ያለው እንደው ለዚህ ኦዲየንስ ለማቅረብ ያክል ትራያንግል ነው እና ጫፍ ትራያንግሉ ጫፍ ላይ እግዚአብሔር አለ በዚህ በኩል ሰው አለ በዚህ በኩል ደግሞ አንተ አለ እና እግዚአብሔር እንዲያረግልህ የምትፈልገው ነገር ክሎክዋይዝ ነው የሚመጣው ወይ አንቲ ክሎክዋይዝ አላውቅም ብቻ እግዚአብሔር እንዲያረግልህ የምትፈልገው ነገር አንተ ለሰው ማድረግ አለ እግዚአብሔር ነው ለሱ እንዳደረከው ቆጥሮሉ ላንተ የሚያረግልህ ማለትና ያንንም ይረዳ ሰው ፍቅር ስለሆነ እግዚአብሔር ከሰው በላይ የሚያስበልጠው ነገር ስለሌለ ሰዎች እግዚአብሔርን በሰዎች በኩል ለማግኘት ትጥራለህ ስለዚህ የምሰራው ስራ ሰውን እየጠቀመ ነው ወይ ሰውን እግዚአብሔር እንዲያቅም ያደርግ ነው ወይ ተስፋ የሚሰጥ ነገር ነው ወይ ሰውን ፈገግታ የሚመልስ ነው ወይ ሚለው ጉዳይ ቫልዩ በጣም ህይወት ላይ ሚዛን ይደፋል ማለት ነው ሶ ያንዳንዷን ነገር መስለካበት መንገድ ምን ይሆናል ስሜታዊነት አይሆን ኮንሺየስ ነህ ዕውቀት አለ የሆነ የተጻፈ ነገር አለ ፍቅር እግዚአብሔር ፍቅር ነው የሚባል ነገር አለ ስለዚህ ህግ ሁሉ ፍጻሜ ፍቅር ነው ባልንጀራ እንደራስህ አድርገህ ውደድ